ማለት እኔ ይሄንን ሁሉ ነገር ደብቄ ነው በውስጤ መቼም ሴት ብዙ ነገር ገበናዋን ትደብቃለችና እሺ ዞር በል በእናትህ አንተ እንዳነካኝ እሺ ስነ ስርዓት ይዘህ ቁጭ በል ብቻ ሳይሆን ወንጀሉንም ተካፋይ ነሽ ማለት ነው በቀደም ነበረበት አይደል አንተ ነበርክ አይደል ስትደበድበኝ የነበረው ቁስል ይዤ ነው እንደገና ሌላ ቁስል ትጨምርብኛለህ አንተ እናት የለህም እህት የለህም ጉዳዩ ወደ ኋላ ማለት ስለማይፈልግ ጉዳዩ መዘናጋትን ስለማይፈቅድ ወደ ስራ ተመልሻለሁ ማለት ነው በቢጣር ለልጆች ለሚስት ይስል ባክሽ አረርጅን የት እንዳለ ንገርን ላንቺ ካልነገርሽ ለማን ይናገራል ሰውዬው በጧት ነው የሚበራው በራውን በጧት ቶሎ ያዝ ነው ወንጀሉን የማውቀው ነገር የለም እኔ ካየሁት ቆይቻለሁ እሱ ስለሰራው ስራ እኔ ምንም ማቀው ነገር የለም እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540,000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑበትን እድል አመቻችተናል የመዋኛ ገንዳ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብርሆት ላይብረሪን አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ነው በመደወል የቅናሹ ተጠቃሚ ሆኖ ጓደኛው አይደለ እንዴ አብረው እኮ ነው ያለው ስለዚህ ጓደኝነት ማጉር ሰራኝ ለወንጀለኛ በመሸፈን ለወንጀለኛ በመደበቅ እሱን ማስመለጥ አይቻልም አይነግረኝማ የት እንደሚሄድ የት እንደሚወጣ ምን እንደሚሰራ አይነግረኝም አረ ጠንቅቃ ታውቃለች ውስጥ ሌላውን ነገር ባታውቅም ግን ጠንቅቃ ግን ገንዘብ ስትወስድ ብር ስትወስድ ታውቃለች ሁሉ ነገር ታውቃለች አንተ ምንድነው የምትለኝ እኔ ባለቤቴ ነጋዴ መሆኑን ነው ማቀው የቢዝነስ ሰው መሆኑን ነው ማቀው በጣም ያመመኝ ነው እየደከመኝ ነው ከዚህ በላይ ማለት ነው ካንቺ ጋር ልቡልቅ ውስጥ መግባት አልፈልግም ልጆቼን ማሳደግ እፈልጋለሁ ግን ይሄን ያህል ባሌ ወንጀለኛ ነው ብዬ አላምንም ወንጀሉን ተካፋይ አይደለሁም ጥቅሙን ግን ተካፋይ ነኝ ማለት ይቻላል ወንጀሉ እኮ እኔም ባለቤቴም ነፃ ነን ለማረባክ ምንድነው የምትለው አንተ እሷን እዚህ ስንት ስትል ሰው ያመጣባክ የት ወጣልኝ በእናታችሁ አስወጡልኝ ውጣ አንተ ውጣ ተነስ የኔም ልጅ ነገ ጧት ምን እንደምትሆን አላቀምና እባክህን ይቅር በለው እኔ በብዛት የሚመስለኝ ምንድነው እነዛ ልጆች ያው ሆቴልም ስለሆነ ቤቱ ለሆቴሉ ያመጣቸው ነው እንጂ መሰለኝ እንደዚህ አይነት ወንጀል ይፈጸማል ብዬ አላስብም ተሰቃየው ይሄ ነገር እያመመኝ ነው የወንጀል ተባባሪ አይደለሁም ተወኝ አልኩህ እኮ ልጆቼን ላሳድግበት እኔ አልነበርኩም ተልኬ ነው የመጣሁት አንተ ራስህ ነበርክ ማን ነው አላቆም ትላለህ እንዴ አለቃክ ነው አይደል ወደ ቦሌ ሄዷል ብትለኝ እሱን ነው አይደለም ወይ ወደ ቦሌ ሄዷል እኮ ግርግር እንዳይፈጠር ነው አሁን የምፈልገው ሂድ ሹፌር እንሂድ ችለሽ አይደለ መውጣቴን አውቀሽ የላክሽብኝና ተናግረሻ ሲያልሽኝ ጋርዶቹ ምን ያላቃቸው ለዛለት ነው እናንተ ትመጣላችሁ ሲባል አዘጋጅቼ ተጠብቁ ያው እንደምታቀኝ ትልቅ ሰው ነበርኩ ዛሬ እንዲሆንኩ እንጂ ያንዳንዱ ነገር ፖሊሶች አሉ ያው እዛም ሄደው ይብራል ስለዚህ እዛው ጠበቃዬን ይዤ እንገናኝ ረፉ ጉዳዩ የጀመረው አንድ ዘፋኝ ወደኛ መጥቶ ነው እንግዲህ ሁላችሁም ከሁሉም አስቀድሜ ስለ ጤናዬ እንዴት ነው ያለው ያላችሁ እየደወላችሁ የጠየቃችሁኝ መጎዳቴን አይታችሁ ብዙ ነገር ስትሉኝ የነበራችሁ ቴክስት ላካችሁልኝ ቮይስ ላካችሁልኝ እንዳለ ከልብ አመሰግናለሁ ብዬ መጀመር ፈልጋለሁ ሰላም ውድ የዞላ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው የዛሬው ፕሮግራማችን እንግዲህ ትኩረቱን የሚያደርገው በመግቢያዬ ላይ ለነግራችሁ እንደሞከርኩት እንግዲህ በዘፋኙ ጉዳይ ነው በዘፋኙ ጉዳይ ብዙ መከራና ፍዳ እንዳየን ይታወሳል እንደዚህ እንደምታዩኝ እንግዲህ አንገቴ ተወጥሮ
መንቀሳቀስ ከብዶኝ ተኝቼ ነበር ያያችሁኝ። ዛሬ ግን እንግዲህ ጉዳዩ ትኩረት ስለሚያስፈልገው ጉዳዩ ወደኋላ ማለት ስለማይፈልግ ጉዳዩ መዘናጋትን ስለማይፈቅድ ወደ ስራ ተመልሻለሁ ማለት ነው። እንግዲህ ወደ ስራ ስመለስ መሯሯጥ ላልችል እችላለሁ፣ መደባደብም ላይሆንልኝ ይችላል። እንግዲህ እንደዚህ ሆኜ ግን ጉዳዩን ከግብ ማድረስ አለብን በሚል እንግዲህ ተመልሼ መጥቻለሁ። ሁለቱም እንደምታውቁት እያሳደድን ያለ ነው ትልቅ እና ከባድ ወንጀለኛ ነው። ይህ ወንጀለኛ እንግዲህ ብዙ ወንጀሎችን እየሰራ ይገኛል። ከዚህ ውስጥም እንግዲህ ክለቡን ታስታውሳላችሁ። ክለብ ከፍቶ ህፃናት ልጆችን ለተለያየ ድርጊት እንዲያደርጉ እያደረጋቸው በአሺሽ ንግድና እንዲሁም ደግሞ ማሳጅ የሚባል ነገር ከፍቶ እድሜያቸው ከ18 ዓመት በታች የሆኑ ህጻናትን ለወሲብ ንግድ እያሰማራ ይገኛል። እንደዚህ ትልልቅ ወንጀል የሰራ ሰው ጊዜ ከሰጠ ነው፣ ምናልባትም በዛኛው ቪዲዮ ላይ እንዳያችሁት ይህ ሰውዬ ከሀገር ሊወጣ ነገሮችን እያመቻቸ ነው ተብሏልና ስለዚህ ይህንን ሰውዬ አሳዶ መያዙ የግድ ሆኗል። አንዴ እያረፍኩኝ እንትን ልበል ሳውራ በጣም ደከመኝ ታውቃለህ። ልረፍ አይደል? እንግዲህ ይህንን ወንጀለኛ ከቁጥጥር ስር ለማዋል ጥረት እያደረግን እንገኛለን። ነገር ግን ሰውየው ከሀገር ሊወጣ ነው፣ ሊቀድመን ነው፣ እኛን ወንጀለኛ አድርጎን ሀገር ጥሎ ሊወጣ ነው፣ ሊሰወር ነው። ከመውጣቱና ከመሰወሩ በፊት እባካችሁ ድረሱና እኛን ከዚህ ወንጀል አድኑን ብሎናል። ሁላችሁም እንደምታስታውሱት አባብዬ እያሉ የሚጠሩት እንግዲህ የውሸቱ ጠንቋይ ቤት ድረስ መጥቶ እንደዚህ ብሏል። በዛ ላይ ደግሞ እኔ ላይ ጉዳት ያደረሱ ሰዎች ደረታቸውን ነፍተው እንዲኖሩ አልፈቅድላቸውም። ስለዚህ እነሱንም አድኖ የመያዙን ስራ ለመስራት እንግዲህ ወጥተናል። ዛሬ እንኳን ያለምንም ስጋት ነው የወጣሁት። ምክንያቱም የኔም ጉዳት ተከትሎ ሁሉም ከጀርባ እኛን ሲያግዙ የነበሩ ሰዎች ኖ ከዚህ በኋላ ብቻህን አትንቀሳቀስም ብለው እንግዲህ በጣም ብዙ ሰው ነው ዛሬ ይዤ እየተንቀሳቀስኩ ያለሁት። የኔ ደህንነት ጉዳይ አያሳስብም ማለት ነው። ከዚህም ባለፈ ደግሞ ለህግ ሰዎች ጉዳዩን አሳውቀን እነሱም ድጋፍ ሊሰጡን ይመጣሉ። ከደቂቃዎች በኋላ ወደ ባለሀብቱ ቤት ነው የምናመራው። እዛ የሚፈጠረውን ነገር የምናስመለክታችሁ ነው የሚሆነው። ምናልባትም ዛሬ ከሀገር ይወጣል ተብሎ ይጠበቃል። ከሀገር ከመውጣቱ በፊት ቤቱ ደርሰንበት እሱን ለህግ አሳልፈን እንሰጣለን ተብሎ ይጠበቃል። እንግዲህ እስከ መጨረሻው ድረስ ተከታተሉን። ከዛ በፊት ግን እንግዲህ አባብዬ እያሉ የሚጠሩት ሰው ከካሜራ ጀርባ ይገኛል። እባካችሁ እንፍጠን እያለኝ ነው በምልክትም እሱ። ከእሱ ጋር ቆይታ ማደርግ ነው የሚሆነው። እናንተ ግን ያለፈውን ፕሮግራም ያላያችሁ ሰዎች ካላችሁ ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ ቀጥታ ወደ ባለሀብቱ ቤት አምርተን እሱን ለህግ አሳልፈን የምንሰጥበት ፕሮግራም ነው የሚሆነው። እስከ መጨረሻ ድረስ አብራችሁኝ ነው። የኛ ልዩነትም ጀግንነታችንም ወንጀለኛው ጋር ፊት ለፊት ሄደን መጋፈጣችን። ይቅርታ አድርግልኝ እባክህ፣ ይቅርታ አድርግልኝ። መዘዘኛ የሆነ ዘፋኝ ብዙ መዘዝ ይዞብን መጣ። ከደበደቡ ነገ ጧት በጥይት ከመምታት ወደ የሚሉ ሰዎች አሉ። ማንም አልነበረም አብሮኝ። ሰውም ደዋውዬ ምናምን ፕሮሰስ ማድረጉን ታውቃለህ፣ የሚወስደውን ጊዜ ጎረምሳዎች ምናምን ይዞ ነው የጠበቀኝ ታውቃለህ። አንገቴን አንቆኛል በጣም እና እሱ ነው እንጂ ሌላ ነገር በፊዚካልም በምንም ከኔም ይበልጥ ዩቲዩብ እንደዚህ አይነት ጸቦችን ምናምን አይፈቅድልንም እንድናሳይ እንጂ ጋርዱ ነው እሱ ነው እንግዲህ እንደዚህ ከጀርባዬ ነው ይዞኝ እንደዚህ ከፍ አደረገ። ዋጋ እስከከፈልክ ድረስ እስከ ጥግ ድረስ ሄደ የሚደረገውን ማድረግ ነው። ወንጀለኞችን ማጋለጣችን ይቀጥላል። ያሸነፉኝ እንዳይመስላቸው። በዚህ አጋጣሚ ድል አላረጋችሁም፣ መቼምም ድል አታደርጉም።
ወንጀልህ እንዲጋለጥ ማንነትህ በአደባባይ እንዲወጣ ስለፈቀደ ነው ፈጣሪ። ወይ ከወንጀለኛ ጋር ተደራድረው ነው የሚሆነው፣ በገንዘብ ዝም በሉ ተብለው ነው የሚሆነው፣ ወይ የሆነ ነገራቸው ተይዞባቸው ነው የሚሆነው። ትንሽ እንደዚህ ነገር ብዬ ነው ተመችቷል ትራሱ። አዎ ይሄ ነገር በጣም ነው እንትን የሚለው። ለዛ ነው እነሱ በዚህ ልክ እየፈሩ ያሉበት ምክንያት ከጀርባቸው የሆነ ነገር አለ የሚለው ነገር በጣም ገባኝ ማለት ነው። ገንዘብ እንደዚህ የሚከፍለው ከጀርባው የሆነ ነገር አቅም ያለው ሰው አለ ማለት ነው። በቃ ይሄ ጠንቋዩም ታሰረ። ትልቅ ብር ነው የተከፈለው። በ200,000 ብር ዋስ ነው የወጣው። ክለቡን ነው የምታውቀው፣ ግን ከክለቡ ጀርባ የሚሰሩ በጣም ብዙ ነገሮች አሉን። ወደ ክፍለ ከተማቸው ፖሊስ ጣቢያ ተመርቶ ደብዳቤ ተጽፎ ማንም ወዶ መሳሪያ ሊጋፈጥ ወንጀለኛ ሊጋፈጥ መሄድ የለም። እኛም ወደን አይደለም። ታይሱ ምንድነው የሚንተባተበው? ራሱ እየተንተባተበ ነው። አሁን አይዚ ቸኩላል ደግሞ እንጂ በጣም ይፈጥናል። ፈልጌ ነው ልብ ሰጥቶኝ ነው እንደዚህ እንዳለ አድርግ ራሱ ያደረገኝ። አንተ ላይ እኮ ወንጀሉን አስላኮ እኮ ጠቅላላ ሊሄድ ነው አለ። እንደዛ ነው የሰማሁት እኔ ዘላለም መሰለኝ ማለት ነው። መሰለኝ ደግሞ አንተ አትንካኝ ታማሚስኖች ቢሉ ልጅ እኮ አትንካኝ። እሺ እሺ እንግዲህ ተመልካቾቻችን ተመልሰን መተናል። በጣም እንፍጠን እያልክ ነው አንተ። ለምን ነው አርሶዩ በጧት ነው የሚበራው? በራውን በጧት ቶሎ ያዝ ነው ወንጀሉን ነገር ነው የሚሄደው። እንዴት ነው የሚሄደው የሚለውን ዝም ብለህ ሳታጣራ አሁን አንተ በጧት ይበራል ብለህ ስጋት ውስጥ እንድትገባ ያደረገ ነገር ምንድን ነው? እኔ በጧት ስጋት ውስጥ እኔ ለልጆቼና ለባለቤቴ ስል ነው። እባክህ ወንጀሉን ደግሞ ጠቅላላ እኔ ላይ እንዳያላፋድረው ፈልጌ ነው። ጠቅላላ እባክህ ዞራ ድረስልኝ። ኧረ እንሂድና እንድረስ። ነገርኩህ እኮ ትናንትናም እንደዚህ ስትቸኩል ነበር። ችግር የለውም ተረጋግተን ነገሮችን እናደርጋለን ብዬሃለሁ አይደል? ተረጋግተን ነገሮችን እናደርጋለን። ሰውየው የትም አያመልጥም። ኤርፖርት አካባቢ ሰዎች እንዲጠብቁ አድርገናል። ስለዚህ ቀጥታኛ ቤቱ ሄደን እሱን ለማግኘት ጥረት እናደርጋለን። ግን አንተ መረጋጋት አለብህ። እሺ እንፍጠን፣ እንሂድ። እኔ ለባለቤት ለልጅ አብሶ ለልጅ የታመመችው ልጅ ስል ነው። እሺ እንሂድ። እንሄዳለን። መኪናው ተዘጋጅቷል አይደል? እንግዲህ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ሁኑ። አብራችሁን ስትሆኑ ደግሞ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። አብራችሁን ሁኑ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ግን እዚህ ቤት ስንገባ ልናገኘው አልቻልንም። እንደው ባለቤቱን እዚህ አግኝተናታል። እንደው ባለቤትሽን ነው ፈልገን የመጣ ነው። ይህንን ሁሉ ጉዳት ያደረሰብኝ ባለቤትሽ ነው። ባለቤትሽ የት ነው ያለው? እኔ የማውቀው ነገር የለም እሱ ስላደረገው ነገር። አሁን እናንተ ስትነግሩኝ እንደ አዲስ ነው የሆነብኝ። እኔ ስላደረገው ነገር አይደለም እየጠየቅኩሽ ያለሁት፣ የት ነው ያለው እሱ ነው። ይኸውልሽ ሌላ ነገር ውስጥ እንድንገባ አልፈልግም። ፈልገን የመጣ ነው ባለቤትሽን ነው። ስለዚህ እሱ የት ነው ያለው? ይህንን ብቻ ንገሪኝ። የማውቀው ነገር የለም። እኔ ካየሁት ቆይቻለሁ። እሱ ስለሰራው ስራ እኔ ምንም የማውቀው ነገር የለም። እኔ ስለ ስራው አልጠየቅኩሽም እኮ። አሁን እያልኩሽ ያለሁት የት ነው ያለው እሱ። ወንጀለኛ ነው ለመደበቅ እየሞከርሽ ያለሽው። ስለዚህ የት እንዳለ ብቻ ንገሪ ነው። እኔ የት እንዳለ አላውቅም። ቤትም ከመጣ ቆይቷል። ስለዚህ እናንተ ያለበትን ቦታ ንገሩኝ። እኛ ምንድን ነው የምንነግርሽ? አንቺን ልንነግሪን ነው እኮ የመጣ ነው እኮ። እኔ ያለበትን ቦታ አላውቅማ። ባለቤትሽ ነው አይደል? ባለቤትሽ የት እንደሚሄድ የት እንደሚገባ የት እንደሚወጣ አታውቂም? አይነግረኝማ። እባክሽ እኔም ቤት አይደል ለልጆቼ ለሚስቴ ስል እባክሽ ኧረ እርጅን የት እንዳለ ንገሪኝ። ለአንቺ ካልነገርሽ ለማን ይናገራል? ለማን ይናገራል? አንቺ ነሽ የምታውቂው እኮ። አንተን አብረው ነበር አይደለም እንዴ? ሸጉዶ እኔማ ጉድ አድርጎኝ እኮ ነው። እና እኔ ምንም የማውቀው ነገር የለም። እኔም እንዳንተው እኮ ነው። እኔ አልሸፋፈንኩለት። ለአንቺ ባለቤቷ ለአንቺ ካልነገርሽ ለማን ይናገራል? አንተ ጓደኛ አይደል እንዴ? አንተን የምታውቀው እኮ ስለሱ ስራ። ኧረ እባክሽ እኔ ምንም የማውቀው ነገር የለም። ስለዚህ እኔ አሁን ምንም መደባበቅም መሸፋፈንም አያስፈልግም። ባለቤትሽ የት እንደሚገኝ ትነግሪናለሽ። እሱ በሰራው ወንጀል ልክ ይጠየቃል። አሁን አንቺ ለሱ ለመሸፋፈን እሱን ለማስመለጥ እየሞከርሽ ከሆነ በጣም ተሳስተሻል። አብቅቶለታል። እሱ የእሱ ጉዳይ ያለቀ ነገር ነው። ይህንን ሁሉ ድብደባ ያደረሰብኝ እዚህ ግቢ ውስጥ ነው። ታውቂያለሽ አይደል? አይተሻል አይደል?
እኔ ምንም ማቀው ነገር የለም አልኳችሁ እኮ። ምንም ማቀው ነገር የለም በማለት እኮ የምታመልጪበት ነገር አይደለም ይሄ ጉዳይ እንዴ። ባለቤትሽ ነው የት እንዳለ የት እንደሚሄድ በደንብ ጠንቅቀሽ ታውቂያለሽ። እሱ ደግሞ በትክክል እየነገረኝ ነበር። ከሀገር ሊወጣ ነው፣ ከሀገር ከመውጣቱ በፊት እንድረስበት ብለው ነው የመጣ ነው። ይኸውልሽ እኔ እንደዚህ እያመመኝ እዚህ ድረስ የመጣሁት ወንጀለኛ እንዳያመልጥ ነው። ባለቤቴ ነው የምትይ ከሆነ የሚሰራውን ስራ የምታውቂ ከሆነ ለጋ አሳልፈሽ ስጪው። እኔ ስለሱ ስራ አላቅም፣ ማቀው ነገር የለም። እንዴት እናንተ እንዳዲስ መታችሁ ነው የነገራችሁ። እኔ እንኳን ሌላ ቦታ መጥቼ እንኳን አውቄያለሁ። እንኳን አንቺ ባለቤቷ አብረሽ እንትን እያልሽ እንኳን እንዴት ኧረ እባክሽ ኧረ በእናትሽ እባክሽ ለልጆቼ ስል አንተ ጓደኛው አይደለ እንዴ? አብረው እኮ ነው ያለው። ስለዚህ ጓደኝነትማ ጉድ ሰራኝ እኮ ጉድ ሰራኝ ወይ ጉርሰረኝ እንዳዲስ ነው እናንተ የነገራችሁ ያላችሁ። እባክሽ አሁን ልጁን ማታሰቀዩ እስቲ እባክሽ። እኔ ምንም ማቀው ነገር የለም። እስቲ እባክሽ ኧረ ቶሎ እንገላገሉ። ምንም ማቀው ነገር የለም። እኔ እኮ እያልኩሽ ያለሁት ነገር የገባሽ አልመሰለኝም። ለወንጀለኛ በመሸፈን ለወንጀለኛ በመደበቅ እሱን ማስመለጥ አይቻልም። ባለቤትሽ ነው አይደል? ስንት አመት ኖራችኋል? ብዙ አመት አብረን ኖረናል። እሺ ብዙ አመት አብረሽ የኖርሽውን ሰው ባለቤትሽን ትዳርሽን የት እንደወጣ የት እንደገባ አላቅም ማለት የሚያስኬድ ነገር ነው? አይነግረኝማ። የት እንደሚሄድ የት እንደሚወጣ ምን እንደሚሰራ አይነግረኝም። የቤቱን እንጂ የውጩ ምን ይስራ የማውቀው ነገር የለም። አንቺ ከሱ ጋር ምን እንደሚሰራ አታውቂም? ስራውን አላውቅም። አንተ አታውቅም? እሷ በደንብ ነው አይደል? እኔ አታውቂኝም አንቺ? እኔ አውቃለሁ የሱ ጓደኛ መሆንህን፣ ግን ምን እንደሚሰራ ምንም ከሱ ጋር ምንም አልነገርሽም? ላንቺ ምንም አይነግርሽም? ምንም የነገረኝ ነገር የለም። እንዴት አይነግርሽም? ባለቤት ሆነሽ እንዴት አይነግርሽም? አንቺ ክለብ ድረስ ትመጪልን እንዴት አላውቅም ትያለሽ? ስራችን ክለብ ምን እንደሆነ አታውቂም አንቺ? አሁን ወይስ ለመሻፋፈን ፈልገሽ? አሁን ባለቤትሽ የክለብ ባለቤት መሆኑን ከጀርባ የሚሰራውን ስራ አላውቅም ለማለት እየሞከርሽ ነው? የክለብ ባለቤት መሆኑን አውቃለሁ፣ ግን ምን እንደሚሰራ አላውቅም። እኔም አንዳንዴ ነው እዛ የምመጣው እንጂ ብዙም ጊዜ አልመጣም። እባክሽ እኔ በሽተኛ ልጅ እንዳለችኝ ታውቂያለሽ። እባክሽ አሸፋፍኝለት እባክሽ። ክለብ ሁሉ ነገር የምንሰራውን ነገር ታውቂያለሽ። የት እንዳለ ብቻ ብንገሪና ይሄ ነገር ይቋጭልን እባክሽ። እስቲ ስለ አንቺና ስለ ባለቤትሽ ግንኙነት ተረጋግተሽ አውሪኝ። እንደው ስለ ባለቤቴ ይህንን ያህል አላቅም ማለት ይቻላል? ማለት እኔ ስለሱ ያው ስለ ስራው የማውቀው ነገር የለም፣ ግን እኔና ባለቤቴ አንቺ አሁን ክለብ ትመጪ ነበር ብሎሻል። አዎ አንዳንዴ እመጣለሁ። ክለብ ትመጪ ከሆነ እዛ ክለብ ውስጥ የሚሰራውን ህጻናት ላይ የሚሰራውን ስራ የሚሸጡትን ነገሮች አላቅም ለማለት ፈልገሽ ነው? እኔ ህፃናት ላይ የሚሰራው ስራ ያው ለስራ እንደሚመጡ ነው የማውቀው እንጂ ምን ይስራ የማውቀው ነገር የለም። ማለት የሚመጡት ለስራ ነው ብለሽ 18 ዓመት ያልሞላቸው ህፃናት ሴቶች እዛ ቤት መጥተው ስራ እንደሚቀጠሩ ታውቂያለሽ ማለት ነው። ማናጀሩ እሱ አይደል? እሱን ጠይቀው። ምንድነው? እኔ እሱን እኮ መጠየቅ እኮ አቅቶኝ አይደለም። እሱ ያውቃል የሚሰራውን ስራ። አንቺ አላቅም ነው የምትይው? እኔ የሚሰራውን ስራ አላቅም፣ ግን ከኔ ይልቅ እሱ በደንብ ስለ ቤቱ ይነግርሃል። አንተ ምንድን ነው የምትለው? አሁን እሷ አታውቅም፣ ገንዘብ አትወስድም፣ እዛ ስራ ውስጥ አትሳተፍም። እሷ አረ ጠንቅቃ ታውቃለች። ውስጥ ሌላውን ነገር ባታውቅም ግን ጠንቅቃ ግን ገንዘብ ስትወስድ ብር ስትወስድ ታውቃለች። ሁሉ ነገር ታውቃለች። አንቺ እዛ ቤት ማሳጅ እንደሚሰራ ህጻናት ልጆችን ለሴክስ እንደሚያሰማራ አታውቂም? አንተ ምንድን ነው የምትለኝ? እኔ ባለቤቴ ነጋዴ መሆኑን ነው የማውቀው፣ የቢዝነስ ሰው መሆኑን ነው የማውቀው እንጂ እኔ እንደዚህ አይነት ስራ ባለቤት የኔ ባለቤት ኦኬ። አሁን እንደዚህ አይነት ቢዝነስ ነው ቢዝነስ ብለሽ መጣሪው ነጋዴ ነው ታውቃለች። ዝም ብላ ለመሸፋፈን ብላ እንጂ ታውቃለች። አንዳንዴ የምጠሽ ኩታያለች ታውቃለች። ዝም በላት በሷና ባሏ ተመካከሩ። አንቺ ከክለቡ ጀርባ ያሉትን ቤቶች እንደዚህ አይነት ስራ እንደሚሰራባቸው 100 በላይ ሴት ህጻናት ልጆች መተው እዛ ቤት እንደሚሰሩ አታውቂም ነው? ያንን ስራ አላውቅም። ይኸውልሽ እኔ በጣም እያመመኝ ነው፣ እየደከመኝ ነው። ከዚህ በላይ ማለት ነው ከአንቺ ጋር ልቡልቅ ውስጥ መግባት አልፈልግም። የዚህ ወንጀል ተባባሪ መሆን ትፈልጊያለሽ? አንቺም ከባለቤትሽ ጋር መታሰር ትፈልጊያለሽ? ልጆችሽን በሰላም ማሳደግ አትፈልጊም? አይቻለሁ ልጆች እንዳሏችሁ ምናምን ይታያል። ይኸው አውቃለሁ ልጆች አሏችሁ። እነዚህን ልጆቻችሁን በሰላም ማሳደግ፣ እሱ ወንጀለኛ ከሆነ የእጁን ሲያገኝ እሱ እስር ቤት ሲወርድ እነዚህን ልጆች አንቺም አብረሽ ወርደሽ ማን ያሳድጋቸው? ልጆቼን ማሳደግ እፈልጋለሁ፣ ግን ይህን ያህል ባሌ ወንጀለኛ ነው ብዬ አላምንም።
እንዴት ወንጀለኛ ነው ብለሽ አታምኚም? ወንጀለኛ ባለቤትሽማ እዚህ ግቢ ውስጥ ያስደበድበኝ ነበር። ወንጀለኛ ስለሆነማ ይሄውና ከሱ ጋር ይህንን ወንጀል የሚሰሩ ሰዎች ወደ ፊት ለፊት ወጥተው እየተናገሩ ነው። ወንጀለኛ ስለሆነማ ህፃናቶቹ እኔ ድረስ መጥተው እንደዚህ አድርጎን ሲሉ ነበር። አይ የኔ ባለቤት እንደዚህ አይነት ስራ አይሰራም። አንደኛ ነጋዴ እንደሆነ ነው የማውቀው። እዛ ቤት ውስጥም እኔ ሄዳለሁ፣ በአጋጣሚ አንዳንዴ ሄዳለሁ። እንደዚህ አይነት ስራ የሚሰራ አይመስለኝም። እስቲ ግን ምን ያህል ባለቤትሽን ታውቂያለሽ? በምን አይነት ሁኔታ ነው የተገናኛችሁት? በትዳርስ ምን ያህል ጊዜ አሳልፋችኋል? እኔና ባለቤቴ 16 ዓመታችን ነው ከተጋባን። በምን አይነት ሁኔታ ነው የተገናኛችሁት? ስንገናኝ ምንም ነገር አልነበረውም። ያው ሰርቶ ሁለታችንም ሰርተን ለፍተን ጥረን ነው ይሄንን አጥቶ። ሁለታችሁም ከሰራችሁ እዚህ ቢዝነስ ውስጥ እጅሽ አለበት ማለት ነው? አዎ የኔም ልፋት አለበት። ልፋት ብቻ ሳይሆን ወንጀሉንም ተካፋይ ነሽ ማለት ነው? ወንጀሉን ተካፋይ አይደለሁም እኔም ባለቤቴ። እኮ ወንጀሉን ተካፋይ አይደለሁም፣ ጥቅሙን ግን ተካፋይ ነኝ ማለት ይቻላል? ወንጀሉን ተካፋይ አይደለሁም። አሁን ከወንጀሉ እኮ እኔም ባለቤቴም ነፃ ነን። አንቺም ባለቤትሽም እንዴት ነፃ ትሆናላችሁ? እርግጠኛ ነኝ እቺ ሴትዮ ቪዲዮን አላየሽም ማለት ነው። እኔን እዚህ ግቢ ውስጥ ያስደበድበኝ ህፃናት ልጆች ስለ ክለቡ ከክለቡ ጀርባ ምን እንደሚወራ ምን እንደሚሰራ የተናገሩበትን ቪዲዮ አላየሽም? ቪዲዮውን አላየሁትም። አንተ ስትደበደብም አልነበርኩም። እኔ ስደበደብ ካልነበርሽ እንዴት አወቅሽሽ መደብደቤን ራሱ? አንተ ራስህ ነህ ያልከኝ። አሁን መተህ እኮ የነገርከኝ አንተ ነህ። ባለቤትሽ ደብድቦኛል፣ ህፃናትን እንደዚህ ያደርጋል ብለህ ያልከኝ እኮ አንተ ነህ። እኔ በቦታው ላይ ስለዚህ አንቺ አሁን እርግጠኛ ነሽ ምንም እዛ ክለብ ውስጥ የሚሰራውን ነገር አታውቂም? እሺ ቪዲዮውን አሳዩት። ኧረ ዘላለም ኧረ እባክህ ምንድን ነው የምትለው አንተ? እሷን እዚህ ስንት ስትላት ሰውዬው ያመልጠና እባክህ የትም አያመልጥም አልኩህ እኮ። የትም አያመልጥም። ለበሽተኛ ልጅ ስላረብ ወንጀሉ ላይ እንዳይለፍ የትም አያመልጥም። አሁን እኔ ከእሷ ጋር ይኸውልህ እኔ አሁን ከእሷ ጋር ልቡልቅ ውስጥ መግባት አልፈልግም። ኧረ በደንብ ጠይቃትና አንተ እሺ ያስወጣልኝ፣ በእናታችሁ ያስወጡልኝ። ውጣ አንተ ውጣ፣ ተነስ ውጣ፣ በቃ ውጣ። እሺ እንግዲህ ባለቤትሽ ያደረገውን ነገር እስካሁን ድረስ አላየሁትም ስላልሽ ነው ያሳየውሽ። ይህንን ሁሉ ነገር ያደረገ ወንጀለኛ ለመደበቅ እየሞከርሽ ነው። አሁን ይህንን ሁሉ ስታይ ምን ተሰማሽ? በጣም ያሳዝናል። እኔ እንደዚህ ይሰራል ብዬ አላሰብኩም። እና እኔም ልጅ አለኝ። የኔም ልጅ ነገ ጧት ምን እንደምትሆን አላውቅምና እባክህን ይቅር በለው እና ወደ እስር ቤት በሽምግልና ብትፈቱት። ይቅር በለው። አሁን ይህንን ሁሉ ወንጀል የሰራን ሰውዬ ይቅር በለው ለማለት ጊዜው አልፏል። ዋናው ጥያቄ አንቺ ባለቤትሽን በእርግጥ ይሄን ሁሉ ስራ ሲሰራ አታውቂም ነው? ይሄን ሁሉ ስራ ሲሰራ አላውቅም። እኔ እና እሱ እየተገናኘንበት በጣም መጥፎ አጋጣሚ ነበረ። እሱም ትንሽ እንትን ነበረው፣ እኔም ትንሽ እቃ ቤት ነበረኝ። በዛች አማካኝነት ነው የተገናኘው። ስትገናኙ ምንም እንደዚህ ሀብት አላፈራም፣ ከታች ነው የተነሳው ነው እያልሽኛለሽ? አዎ ከታች ነበር፣ ሁለታችንም የተነሳ ነው ከታች ነበረ። ግን እግዚአብሔር ይመስገን ዛሬ የዚህ ሁሉ ባለቤት ሆነን እንደዚህ አይነት ወንጀል ሲሰራ ማየት በጣም ነው የሚያስጠላው። እና አንቺ አሁን ይሄን ሁሉ ስራ ሲሰራ አላውቅም ነው የምትይኛለሽ? እኔን ሁሉ ስራ ሲሰራ አላውቅም። ያው እኔ ያለሁት ቤት ነው፣ እሱ ያለው እዛ ነው። ለአንዳንድ ነገር ነው እዛ የሚሄደው እንጂ አብዛኛውም ጊዜ እኔ የቤት ልጆች አሳዳጊ ነኝ። ይሄንን ነገር አላውቅም፣ ግን በጣም ያሳዝናል። አሁን አንቺ እንዴት ታዲያ ምንድን ነው የሚሰሩት እነዚህ ህፃናት ልጆች ብለሽ እንኳን አትጠይቂም? ክለብ ውስጥ እነዛን ልጆች ስታገኝ ከጀርባ የሚሰራውን ከክለቡ ጀርባ የሚሰራውን ጉድ ሳታቂ ቀርተሽ ነው? እኔ በብዛት የሚመስለኝ ምንድን ነው እነዛ ልጆች ያው ሆቴልም ስለሆነ ቤቱ ለሆቴሉ ያመጣቸው ነው እንጂ መሰለኝ እንደዚህ አይነት ወንጀል ይፈጸማል ብዬ አላስብም። ማለት እኔ ምን ስራው አታውቂም ማለት ነው? አንቺ የማውቀው ነገር የለም። የምርሽን ነው? ግን እየነገርኩህ እኮ ነው አይደለም? ማለት እኔ ይሄንን ሁሉ ነገር ደብቄ ነው በውስጤ። መቼም ሴት ብዙ ነገር ገበናዋን ትደብቃለች። እና እኔ አሁን የምለው ምንድን ነው እኔ እና እሱ ተለያይተናል። ሌላ ቦታ ነው ያለው። በስንት ቀን አንዴ ነው የሚመጣው እንጂ እኔ እዚህ ቤት እኮ ነው ያገኘሁት እኮ። በአጋጣሚ መጥቶ ነው ያገኘው እንጂ በብዛት እኔ ጋር አይመጣም። ልጆቹን ለማግኘት ነው የሚመጣው።
እና እባክህ ትዳራችሁ መካከል ንፋስ ተፈጥሯል ነው? ንፋስ ተፈጥሯል እያልኩህ ነው። ከኔ ጋርም እስከዚህም ነን። ብዙም ጊዜ ልንጣጣም ስላልቻለን ይሄ ነገር ሲፈጸም እኔም ልጆች አለኝና በሌላ ልጆች ላይ እንዲፈጸም አልፈልግም። በጣም ጥሩ። እሺ ይሄን ነገር እንዳለ ሆኖ ኧረ ተሰቃየው፣ ይሄ ነገር እያመመኝ ነው። ቆይ አንዴ እንጨርስና እሺ አንቺ አሁን እሱ የት እንዳለ አታውቂም? ከሀገር ሊወጣ እንደሆነ አታውቂም? ነገርኩህ። እኔ አላውቅም። ምንም ማውቀው ነገር የለም። የምታውቂውን ነገር ንገሪኝ። እኔ ምንም ይኸውልሽ የእሱ የወንጀል ተባባሪ አትሁኝ። እኔ የወንጀል ተባባሪ አይደለሁም። ተወኝ አልኩህ እኮ። ልጆቼን ላሳድግበት ራሴ እየተንከራተትኩ ነው ልጆቼን የማሳድገው። በውስጤ ይዤ ነው፣ ስንት ቁስል ይዤ ነው። እንደገና ሌላ ቁስል ትጨምርብኛለህ አንተ? እናት የለህም? እህት የለህም? ምንድነው ሌላ ቁስል ትጨምርብኛለህ ማለት? ወንጀለኛ ለመደበቅ ለምንድን ነው የምትጥረው? እኔ ወንጀለኛን አልደበቅኩም። ነገርኩህ እኮ የቤቴን ችግር ነገርኩህ አይደለም እንዴ? ለምንድን ነው ሌላ ችግር የምታመጣብኝ? ስለሱ ምንም ማውቀው ነገር የለም። እኔም እኮ እናት ነኝ። እነዛ ልጆች ሲበደሉ አልፈልግም። ይሄውና እኮ እንግዲህ አንቺ እያልሽኝ ነበር፣ ከካሜራ ውጭም ስናወራ ነበር። ልጄ 13 ዓመት ልጅ አለኝ፣ የ13 ዓመት ልጅ አለኝ ብለሻል። እሱ የ16 እና የ17 ዓመት ልጆችን ነው እዛ ክለብ ውስጥ እያሰራ ያለው። የሴት ልጅ እናት ሆነሽ የእነዚህ ልጆች በደል እንዴት ነው ማይገባሽ? እኔም ነገርኩ የሴት ልጆች እናት ነኝ። ማነው? ናተ ና ያዘው። ይሄ ልጅ እንዳያመልጣችሁ። ስማ ይሄ ሰውዬ ነበረበት አይደል? በቀደም ነበረበት አይደል? አንተ ነበርክ አይደል ስትደበድበኝ የነበረው? ራሱ አለበት። አንተ ነበርክ አልነበርክም? በቀደም ደብድበኛል አይደል? እኔ አልነበርኩም። ተልኬ ነው የመጣሁት። አንተ ራስህ ነበርክ እዚህ ውስጥ። ተልኬ ነው የመጣሁት። አልነበርኩም። እኔ ይኸውልህ ምንም መንጫጫት አልፈልግም። ለፖሊስ አሳልፌ ሳልሰጥህ አልነበርኩም። ነበር አይደል? አዎ አለበት። አንተ ነበርኩበት። አለበት ራሱ ነው አለበት። ይሄ ከደበደቡኝ የት አለ? እንደውም ጓደኛህ የት አለ? የምን ጓደኛ? እኔ ጓደኛ የለኝም። አላውቅም። የማውቀው ነገር የለም። ጓደኛ የለኝም ትላለህ አንተና ጓደኛህ። ሰውየው እዚህ ጋር ያዙት ምናምን ብሎ የደበደባችሁኝ እናንተ አይደላችሁ? እኔ አልደበደብኩም። ማንንም አልደበደብኩም። ይኸውልህ እኔ አሳልፌ ለፖሊስ ልሰጥ ነው። መካድ አሁን አያዋጣም። ማን ልኮ ነው እዚህ የመጣው? ማን ነው የላከ? መቅደስ ጋር ነው የተላኩት። እሷ ጋር ነው የመጣው አይደለ? እሷ ጋር የላከ ማን ነው? ማን ነው የላከ? የሆነ ሰውዬ ነበር። ሄዷል። የት ነው ሄደው? ወደ ቦሌ ሄዷል። ማን ነው? አላውቀውም። ስሙ አላውቀውም ትላለህ እንዴ? አለቃክ ነው አይደለ? ወደ ቦሌ ሄደዋል የምትለኝ እሱን ነው አይደለም ወይ? ወደ ቦሌ ሄደዋል። ምን ይዞ ነው ሄደው? ከየት ነው ሄደው? ቦርሳ፣ ትንሽ ቦርሳ ይዞ ነው ሄደው። ወደ ቦሌ እንሂድ። ና እሺ እንግዲህ ተመልካቾቻችን ያው ከተለያዩ መረጃዎች እንዳጣራ ነው ከሆነ ሰውየው ከሀገር ሊወጣ ጉዞ መጀመሩን ሰምተናል። ምናልባትም እንግዲህ ከተሳካልን ከመጀመሪያም ኤርፖርት ላይ ልጆች እየጠበቁት ስለሆነ ልናገኘው የምንችልበት አጋጣሚ ይፈጠራል። እንግዲህ የቻልነውን ሁሉ እናደርጋለን። ይህ ወንጀለኛ ቀላል ነገር አይደለም የሰራው። እኔም ላይ ጉዳት አድርሰዋል፣ ትውልድ ላይም ጉዳት አድርሰዋል። ስለዚህ ይህንን ወንጀለኛ እጅ ከፍንጅ እንይዘዋለን ብለን እናስባለን። እንግዲህ ኧረ ቶሎ ቶሎ እንዳወናት። እሺ እንግዲህ በተቻለ መጠን ጥረት እናደርጋለን እሱን ለማግኘት። እንግዲህ ፈጣሪ ይርዳን ነው ምለው። ጊዜ እንኳን አላገኘም፣ ሻንጣ እንኳን ይዞ አልወጣም ከቤት። እንዳጣራ ነው ከሆነ የእጅ ቦርሳ ብቻ ነው ይዞ እንኳን የወጣው ነው ያሉን። እንግዲህ ከተሳካልን እጅ ከፍንጅ እንይዘዋለን ብለን እናስባለን። ዛሬ እንግዲህ የመጨረሻ ጥረት የምናደርግበት ቀን ነው። ይሄ ወንጀለኛ እኔ ላይ ጉዳት ያደረሱትንም መጠቆም የሚችለው እሱ ነው። ስለዚህ ይህንን ሰውዬ እጅ ከፍንጅ መያዝ አለብን። ካለበለዚያ ከሀገር ከወጣ እንግዲህ ከነ ወንጀሉ ከሀገር ሊወጣ ነው። እንግዲህ ጥረት እናደርጋለን የቻልነውን ያህል። እንግዲህ ፈጣሪ ይርዳን ነው። እስካሁን ድረስ ደውሉላቸው እስቲ ኤርፖርት ያሉትንም ልጆች
እንዴ እሱ ነው አይደል? ያ እሱ ነው ራሱ ነው አይደል? ወዴት ነው የምሄደው? መግቢያ በዚህ እኮ ነው። መግቢያው እኮ ሊገባ ነው። መጣ። ተውት ዝም በሉ። ቆይ ይለፍሽ እስኪያልፍ ድረስ ምንም እንዳትናገሩ፣ ምንም እንዳትንቀሳቀሱ። እሺ እንዴት ነህ? ሰላም ነው? እንዴት ነህ? እናግረህ ወዴት ነው የምትሄድ? ልትወጣ? ስለዚህ አንዴ የህግ ሰዎች እዛ መኪና ውስጥ አሉ። እዚህ ጋር ግርግር ሳይፈጠር አንዴ ላናግርህ እኮ። ግርግር እንዳይፈጠር ነው አሁን የምፈልገው። ምንም ግርግር አትፍጠር። እዚህ ጋር ፖሊሶች ምናምን ይዘው ከሚገቡ ና አንዴ መኪና ውስጥ ይገባል። እሺ ተመልካቾቻችን እንግዲህ ተሳክቶልን ከሀገር ሊወጣ ሲል ይዘነዋል። አሁን ደግሞ ከኋላይም ሌሎች የህግ አካላት አሉ። ስለዚህ አሁን ቀጥታ ወደ ቤት የምናመራ ነው የሚሆነው። ይኸውልህ ሌላ ነገር መነጋገር አልፈልግም። ከኤርፖርት እስክንወጣ ነበር ዝም ያልኩ ከገባ። አሁንም ቢሆን ስነ ስርዓትን ይዘህ ከኛ ጋር ብትሄድ ጥሩ ነው። ለምንድን ነው ከዛ ይዘህ ከመጣችሁ ወንጀለኛ ለምንድን ነው ፖሊስ ጣቢያ አልመጣችሁ? እያበረራችሁ በየመንደሩ ውስጥ እዚህ ያመጣችሁ ምንድን ነው እያልከን ያለው? ፖሊሶቹ ጋር ተነጋግረሃል አይደለ? ስለዚህ ለምርመራ ትፈለጋለህ፣ ትሄዳለህ ለምርመራ። ከዛ በፊት ግን ቤትህ ሄደን ይኸውልህ አንድ በአንድ ጉዳት ያደረሱብኝን ሰዎች፣ ከምንም በላይ ደግሞ ጉዳት ያደረሱብኝን ሰዎች አንድ በአንድ ታወጣለህ። ታዲያ አይታቸው የለ እንዴ? እኔን ለማለት የተከላከሉ ነው። ይህናል ደግሞ የተጎዳል ከሆንም ደግሞ ትታከማለህ። ምንድን ነው ትታከማለህ ማለት? አንተ ነው የምታሳክመኝ? እናንተ ከምን ማን አንተ? ማን ስለሆንክ ነው አንተ እንትን? እኔንማ ነገርኩህ፣ ታውቀኛለህ እኮ። አሁን ሌላ ነገር ውስጥ እንድንገባ አልፈልግም። ይኸውልህ ታማሚ ነኝ። በዚህ እንደዚህ እያመመኝ ተነስቼ የወጣሁት አንተ ከሀገር እንዳትወጣ ብቻ ነው። የት እየሄድክ ነበር አንተ? ለስራ ነው። እኔ እመለሳለሁ። ዛሬው ነበር እዚሁ ሀገር ውስጥ እኮ ነበርኩኝ። ያስቀኝ እኮ ምን ሀገር ውስጥ በኢንተርናሽናል በኩል ነው ሀገር ውስጥ የምትበራው? እስቲ ያሳየኝ የሀገር ውስጥ ትኬትህን። ለምንድን ነው ማሳየህ? ልወጣ ነው አላልከኝም? አንተ ራስህ ልወጣ ነው አላልከኝም? የት ልወጣ ነው? ከሀገር ልወጣ ነው ብለኛል እኮ ሳገኘህ ራሱ ተደነባብረህ እንደዛ አላልክም? እኔ ኧረ በፍጹም አላልኩም። አንተ ቪዲዮ ያዘው ነገር እኮ ነው የምታወራው። እኔ ከአንተ ጋር ይኸውልህ ና ሂድ ሹፌር እንሂድ። አንተ ሁሉም ነገር አብቅቶላል። ከዚህ በኋላ የሰራትን ወንጀል አንድ በአንድ ትናዘዛለህ። እዚህ ካሜራ ፊት አሳልፌ ለፖሊሶቹ እሰጥሃለሁ። ባለቤትም አንድ በአንድ የሰራውን ወንጀል እንዳለ ተናግራለች። ይኸውልህ የምታመልጠን መስሎክ ነበር አይደል? መጨረሻ ይሄ ነው። ስለዚህ አንድ በአንድ የሰራትን ወንጀል ትናገራታለህ። አንቺ ነሽ አይደለ መውጣቴን አውቀሽ የላክሽብኝና ተናግረሻት ያልሽኝ? እኔ ተናግሬ ያልያሳስኩህም አንተ ነህ። መጀመሪያ ስራህን አታስተካክልም ነበር? ሴት ልጆች አሉ፣ እንዴት በሴት ልጆች ላይ ትጨክናለህ? አንተ ይኸውልህ ከዚህ ሰዓት በኋላ ምንም ነገር ልታመልጥ እንዳትሞክር። አንደኛ የመጀመሪያው ነገር የደበደቡኝ ልጆች የት ነው ያሉት? የዛኑ ዕለት ስራቸው ነበር፣ ስራ ለቀቁ። የት እንደሄዱ አላውቅም። ይኸውልህ አሁን ብቻህን መግባት ነው የምትፈልገው? ይኸው ፖሊሶቹ እንዴት እያሉ በግድ እንዴት ለቀረጻ ይዤክ እንደወጣሁት እያየ ነው አይደል? ስለዚህ እኔ ለነሱ አሳልፌ ሳልሰጥህ የወንጀለኛ ቡድንህን አንድ በአንድ ንገረኝ፣ ጠቁመኝ። አልጠቁምህም። ምንድን ነው አልጠቁምህም ማለት? አልጠቁምህም። ወንጀለኛውን ያደለው በቃ ካሁን በኋላ እኮ የትም እንደማመልጥ እድሜ ለአንዳንድ ሰዎች እሷ ነች ከሚሄድበት ማስተጓጎለችኝ። ስለዚህ በቃ አስፈልገኝ ነበር፣ ተሳክቶ። አንተ ምንድን ነው እያልከኝ ያለው? መጠየቅ እንደማይቀር ይኸው ክለቡንም ሄደዋል ፖሊሶቹ። አሁን አንድ በአንድ ልጆቹን ይዘው እንደሚወጡ ታውቃለህ። ሁሉ መረጃ አለኝ። ምንድን ነው መረጃ አለኝ ማለት? በቃ እንደደረሳችሁብኝ መጨረሻ ላይ የልጆቹ ሁሉ ስለታወቀ ከዚህ በኋላ ምን ሌሎቹን
ማነው ጋርዶቹ ምን ያላቃቸው ለዛለት ነው እናንተ ትመጣላችሁ ሲባል አዘጋጅቼ የጠበቅኳቸው። እንዴት እነሱ እንደሚያውቁ እኮ እኛ በደንብ እናውቃለን እኮ። የሚያውቁኝ እዚህ ስመጣ አንዳንድ ነገር አደርግላችኋለሁ፣ እንከባከባችኋለሁ። ስለዚህ ከኔ ጋር ይወጣሉ ይገባሉ። ምክንያቱም ያው እንደምታውቀኝ ትልቅ ሰው ነበርኩ ዛሬ እንዲሆንኩ እንጂ። አሁን ይኸውልህ አንተ አብቅቶልሃል። ስለዚህ ልጆቹን አንድ ባንድ ጠቁም፣ የምትሰራውን ስራ እንዳለ ተናገር፣ የህግ ሰዎችን ተባበር። ከዚህ በኋላ አንተ ምንም የምታመጣ ሰው አይደለም። ያንዳንዱ ነገር ፖሊሶች አሉ ያው እዛም ሄደው ይብራል። ስለዚህ እዛው ጠበቃዬን ይዤ እንገናኝ። ምንድነው ጠበቃዬን ይዤ ምናምን? ሰውዬው ወንጀለኛ ነው። ቁጭ በል አርፈህ ቁጭ በል። ምንም ነገር እንትን እንድትል አልፈልግም። እድል ሰጥቼ እያወራሁ ያለሁት እኔ ሆኜ ነው። እሺ ዞር በል በእናትህ። አንተ እንዳነካኝ እሺ፣ ስነ ስርዓት ይዘህ ቁጭ በል። ተዋረደ ሰው ያገኘልኝ በዛበት ነው ጭሰባሪ። እረፍ። አንተ ደግሞ አንተ ስነ ስርዓት እረፉ።